ክፍል ወይም ጁዝ 28 61ኛ ሱረቱል አስሳፍ በመዲና የወረደች ናት። አያቷ 14 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። ሰበሐ ሊላሂ ማ ፊስ ሰማዋቲ ወማ ፊል አርዲ ወሁወል ዐዚዙል ሐኪም በሰማያትና በምድር ያሉ ፍጥረታት ከሁሉም ጉለት የጠራ መሆኑን በመመስከር ለአላህ አሞገሱ። اللهم هيالو ጥበበኛው ጌታ ነው። يا ايها الذين امنوا لم تقولون ما لا تفعلون እናንተ ያመናችሁ ሆይ የማትፈጽሙትን ነገር ቃል በመግባት ለምን ትናገራላችሁ? كبر مقتا عند الله ان تقولوا ما لا تفعلون የማትፈጽሙትን ነገር መናገራችሁ አላህ ዘንድ ጥላቻው ተለቀ። ان الله يحب الذين يقاتلون في سبيله صفا كانهم بنيان مرصوص الله እነዛ በመንገዱ ላይ ልክ እንደተደረደረ ግንብ በሰልፍ ሆነው ስለ እስላም ብለው የሚጋደሉትን ይወዳል። واذ قال موسى لقومه يا قوم لم تؤذونني وقد تعلمون اني رسول الله اليكم فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين أنت نبي محمد هوي ነብዩ ሙሳ ለህዝቦቼ ሆይ እኔ ወደናንተ የተላኩኝ ያላህ መልእክተኛ መሆኔን በርግጥ ያወቃችሁ ለምን ታሰቃዩኛላችሁ ይል እንደነበረ ለህዝቦች አውሳ። ከሃዲ የሆኑት የነብዩ ሙሳ ህዝቦች ወደ ጥመት ባዘነበሉ ጊዜ አላህ ልቦቻቸውን ወደ ጥመት ይበልጥ አዘነበለባቸው። اللهم كحق منجد أفنجاج حزبوچن أيمرام. وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين. أنت نبي محمد هوي يا مريم ليج عيسى لإسرائيلاويان أنت إسرائيلاويان أني ودن أنت زند يتلاكون يا الله ملكتنيا سهون كفيت لفتي كتورات وسط يالوت ملكتوش كلهم كالله زند لملاكاتشو بيجي بالو إنجيل الرقاقاتشنا كنين بوهالا سمو أحمد ማለትም መሐመድ የሚባል መልእክተኛ እንደሚመጣ አብሳሪ ነኝ ይል እንደነበረ ለህዝቦች አውሳ። በነብዩ ኢየሱስ ሲበሰር የነበረው መልእክተኛ ነብዩ መሐመድ በግልጽ ታምራት ሲመጣላቸው ግን ይህ ተአምር ሳይሆን ግልጽ ድግምት ነው አሉ። ومن أظلم ممن افترى على الله الكذب وهو يدعى إلى الإسلام والله لا يهدي القوم الظالمين. بعد አምልኮን ትቶ አላህን ብቻ እንዲመለክ ወደ እስላም ጥሪ ሲደረግለት ነሳራዎች አላህ ተወለደ ተሰቀለ በማለት ይሁዶች ዑዘይር ያላህ ልጅ ነው በማለት ሙሽሪክ አረብ ከአላህ ባይፈልግ ኖሮ ጣዖታትን አናመልክም ነበር በማለት በአላህ ላይ ውሸትን ከሚቀጣጥፍ ሰው የበለጠ በዳይ ማን አለ? ከዚህ ሁሉ ከቁርአን ተግሳጽና መረጃ በኋላ ክህደትን ስለመረጡ አላህ በዳይ ህዝቦችን አይመራም። يريدون ليطفئوا نور الله بأفواههم والله متم نوره ولو كره الكافرون. ከሃዲያን ባፎቻቸው ቁርአንን በማጥላላት ያላህን ብርሃን ሊያጠፉ ይፈልጋሉ። ምንም እንኳን ከሃዲያን እስላምን ቢጠሉም አላህ ግን ብርሃኑን ማለትም እስላምን ቁርአንን ሐቅን በመድር ላይ ከአጥናፍ እስከ አጥናፍ በማዳረስ ሙሉ ያደርገዋል። والذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون. እርሱ ያ አላህ ምንም እንኳን አጋሪዎች ቢጠሉት እስላምን ከሃይማኖቶች ሁሉ የበላይ ሊያደርገው መልእክተኛው ነብዩ መሐመድ በትክክለኛ ምሪት በቁርአንና በሐቀኛ ሃይማኖት በእስላም የላከው ጌታ ነው። በተጨማሪ በመጨረሻው ዘመን ነብዩ ኢየሱስ ካረገበት ከሰማይ ወደ ምድር ሲመጣ ከሙስሊሞች ጎን በመሰለፍ ሃይማኖቶች ሁሉ ከስመው እስላም ብቸኛና የበላይ ይሆናል። يا أيها الذين آمنوا هل أدلكم على تجارة تنجيكم من عذاب أليم. እናንተ ያመናችሁ ሆይ በመጪው ዓለም ከገሃነም አሳማሚ ቅጣት የሚያድናችሁን ንግድ ላመላክታችሁን? تؤمنون بالله ورسوله وتجاهدون في سبيل الله بأموالكم وأنفسكم ذلكم خير لكم إن كنتم تعلمون. ንግዱም በምድር ዓለም በአላህና በመልእክተኛው ያመናችሁ በገንዘቦቻችሁና በነፍሶቻችሁ በአላህ መንገድ ላይ እየታገላችሁ መሆን አለበት። የምታውቁ ቢሆን ኖሮ ይህ የመጪው ዓለም ንግዳችሁ
ከምድር ዓለም ንግዳችሁ ለእናንተ የተሻለ ነው يغفر لكم ذنوبكم ويدخلكم جنات تجري من تحتها الأنهار ومساكن طيبة في جنات عدن ذلك الفوز العظيم የፈጣሪን ትእዛዝ የምታከብሩ ከሆነ ፈጣሪ አላህ ወንጀሎቻችሁን ይምርላችኋል ከስሮቿም ወንዞች የሚፈሱባት ጀነት ያስገባችኋል መጨረሻ የሌላት ዘውታሪም ጀነትን በውስጧ የሚያማምሩ መኖሪያ ህንጻዎችም አሉባት وأخرى تحبونها نصر من الله وفتح قريب وبشر المؤمنين ሌላዋ የምትወዷት ጸጋ ካላህ ዘንድ የሆነ ድልና በቅርቡም መካ ፋርስና ሌሎችም ከተሞች በቁጥጥር ስር በማዋል በነጻነት መክፈት ነው አንተ ነብይ ሆይ በመድር ዓለምም ሆነ በመጪው ዓለም ድል እንደሚጎናጸፉ ለአማኞች አብስር يا أيها الذين آمنوا كونوا أنصار الله كما قال عيسى بن مريم للحواريين من أنصاري إلى الله قال الحواريون نحن أنصار الله فآمن طائفة من بني إسرائيل وكفر الطائفة فأيدنا الذين آمنوا على عدوهم فأصبحوا ظاهرين يا مريم لج نبي عيسى ለሐዋርያቶቹ ወደ አላህ ሃይማኖት በማደርገው ጥሪ ረዳቴ ማን ነው ሲል ሐዋርያቶችም እኛ የአላህ የሃይማኖቱ ረዳቶች ነን እንዳሉት እናንተ ያመናችሁ ሆይ እናንተም የአላህ የሃይማኖቱ የኢስላም ረዳት ሁኑ ከእስራኤል ዝርያ ውስጥ የተወሰኑት ወገኖች በነብዩ ኢሳ ነብይነት አመኑ የተወሰኑትም ወገኖች ግማሾቹ ለነብዩ ኢሳ ከሚገባው በላይ በማሸከም አምላክ ነው እናቱም መርየም ወላዲተ አምላክ ነች በማለት ነብይነቱን አስተባበሉ ግማሾቹም ነብዩ ኢሳን ያመንዝራ ልጅ የውሸት ነብይ በማለት ነብይነቱን በማስተባበል ሁሉም ካዱ እነዚያ በኢሳ በነብይነቱ ብቻ ያመኑት አገዝናቸው በጠላታቸውም ላይ የበላይ ሆነው